25 ዓመት ሳይሞላኝ የመጀመሪያ ሚሊዮኔን ሰራው 30 ዓመት ሳይሞላኝ የመጀመሪያ ሚሊዮኔን ሰራው የሚሉ ሰዎች አሉ አይደል? እነዚህን ሰዎች አትስሙ ፕሊዝ። ይሄንን ፋሽን ያመጡት አሜሪካኖች ናቸው። አሜሪካዊ ሞቲቬሽናል ስፒከርስ የሚባሉ ሰዎች ያመጧት ሀሳብ ነች። ምክንያቱም ከእናንተ መለየታቸውን በምን ሊያስረዷችሁ ይችላሉ? እሱ 25 ዓመት ሳይሞላው ፈርስ ሚሊዮኑን ሰርቶ እኔ 28 ዓመቴ ላይ 10,000 ብርም የለኝም የሚል ስሜት እንዲሰማችሁ፣ እኔ እኮ አሁን 35 ዓመቴ ነው 500,000 ብር እንኳን 200,000 ብር እንኳን የለኝም እያላችሁ ሰልፍ ዳውት እንዲሰማችሁ ነው የሚያደርጉት። ብር በጊዜ ብዛት ከሺህ ወደ 100,000 ወደ ሚሊየንስ መግባቱ የማይቀር። እናንተ ከትላንት ዛሬ በብልጠትና በብልሃት እያሻሻላችሁ አሰራራችሁን እደጉ እንጂ ሰምባዲ እንደዛ አርሊ ኤጅ ላይ ሰራው ስላለ የተሻለ የሚያደርገው ሌት ሆኖ ደግሞ መልቲ ሚሊየን ስለሰራ ዝቅ የሚያደርገው ምንድን ነው? እዚህ አይነት ነገር አትስሙ። ሰልፍ ዳውት ይፈጥራል።